በዚህ ቡልጋሪያን ገበያ ላይ ቆነጃጅትና ደናግል ሴቶች ለገበያ አቅርበው እንደ ጉድ ይሸጣሉ። ታዲያ ለምን? ይህ የቡልጋሪያውያን አስገራሚ ባህል ነው። ቡልጋሪያ ዓለማችን ላይ ካሉ ሀገራት በተለየ ሁኔታ ወጣ ያሉ ልማዶች ያሏት ሀገር ስትሆን በተለይም ደግሞ የካሊድዚ ሮማ የተሰኘው የደናግል ሴቶች ገበያ ብዙዎችን ያስገረመም ሆኗል። ይህም በቡልጋሪያ ተዘውትሮ የሚደረግና እንደ ማንኛውም ገበያ ላይ የሚሸጥ እቃ ሁሉ ሴት ልጃገረዶችም እንዲሁ ለጋብቻ የሚመረጡበትና በወላጆቻቸው አማካኝነት በገንዘብ የሚሸጡበት የጦፈ ገበያም ነው። ይህ ዓመታዊ ገበያ ታዲያ በዚህ በሰለጠነ 21ኛው መቶ ክፍለ ዘመን እንዲሁ ባለ መልኩ ሴት ልጅ ለገበያ ማቅረብ የሰለጠነውን ዓለም የሚያስቆጣና ጥርስ ያስነከሰም ተግባር ሲሆን ቡልጋሪያውያኑ ግን ባህላችን መለያችን ብለው ከጥንት እስካሁን ድረስ ተያይዘውታል። በስፍራው የሚኖሩ ነዋሪዎችም በድህነት የሚኖሩ ሲሆኑ በተለይም በተለያዩ የእጅ ስራዎችና የብረታ ብረት ስራዎች ኑሯቸውን የሚያሸንፉ ሲሆኑ ባለንበት የሰለጠነ ዓለምም አሁንም ድረስ ይህንን ባህል ይዘው መቀጠላቸው ያለባቸውን የኢኮኖሚ ጫና እንዲሁም ለባህልና ወግ ያላቸውን ከፍ ያለ ቦታ የሚያሳይም ነው። በአሁኑ ወቅትም ይህ ልማዳቸው ከሴቶች መብት ጋር የተያዙ ጥያቄዎች እየቀረቡባቸውና በርካቶችንም እያወዛገቡ የሚገኙ ቢሆንም የዛ ሀገር ዜጎቹ ግን ወይ ፍንክች ብለዋል። በዋነኝነት ለዚህ ገበያ የሚቀርቡ ሴቶች ድንግል መሆን የሚጠበቅባቸው ሲሆን በካላድዚ ነዋሪዎች ዘንድ የሴት ልጅ ዋጋና ንጽህና የሚለካበት ዋነኛ መንገድ ድንግል ሆና መገኘቷ ነው። አንድ ሴት ወደ ገበያ ከመውጣቷ በፊት በባህሉ መሰረት በተለያዩ ቀለማት ያሸበረቁ አልባሳትና ጌጣጌጦች እንድታጌጥ ከተደረገች በኋላ ከቤተሰቦቿ ጋር በመሆን ወደ ገበያው እንድትወጣ የሚደረግ ሲሆን ከዚያም በሷ ላይ ፍላጎት ያሳዩ ወጣት ወንዶች ወደ ቤተሰቦቿ በመቅረብ ይደራደራሉ። የሴቷ ቤተሰቦችም ከወንዶቹ ቤተሰቦች ጋር የልጃቸውን ዋጋ በሚገባ ተከራክረው ያሳምናሉ። ይህም ውስብስብ የሆኑ ቀጣይ ደረጃዎች ያሉ ሲሆን ዋነኛ የመወያያ ርዕሱ ግን የወንዱ ቤተሰብ ለሴቷ የሚሰጠው የገንዘብ መጠን ነው። በእርግጥ አሁን ባለንበት የ21ኛው ክፍለ ዘመን የሴቶች መብት ጥሰት ያለበትና ሴቶች የሚያገቡትን ወንድም ሆነ የሚያገቡበትን ጊዜ የመወሰን መብታቸውን ይነጥቃልን በሚል ከፍተኛ ትችትም ይሰነዘርበታል። በቡልጋሪያውያኑ ዘንድ ግን ይህ ባህል ከጥንት ጀምሮ የነበረና ከፍተኛ ቦታ የሚሰጠው በመሆኑ በፈቃዳቸው እንዲቀጥልም አድርገውታል። ከዚህም በተጨማሪ ይህ የትዳር ገበያ ለበርካቶች የዋጣጫቸውን በቀላሉ የሚያገኝበት ስፍራ ተደርጎ የሚቆጠርና በጉጉት የሚጠበቅም ገበያ ነው። የካላድዚ ሮማ ማህበረሰቦች በቡልጋሪያ ከሚገኙ የሮማ ሰፊ ህዝቦች መካከል የሚገኙና በቱባ ባህላቸውና እንዲሁም በመዳብ ስራ ከፍተኛ እውቅና ያላቸው ሲሆኑ ከዚህም በተጨማሪ የሌሎች የቡልጋሪያ አካባቢዎች ለየት የሚያደርጋቸው ይህው የትዳር ገበያ በመሆኑ ይህንን ልማድ መተው ለካላድዚ ሰዎች ከሌሎች ለየት ከሚያደርጋቸው ነገር አውጥቶ እንደ መጣልም ይቆጠራል። ነገር ግን በተለይም ባለንበት ዘመን እንደ ወረርሽኝ የተስፋፋ ያለው ዘመናዊነትና ኢንዱስትሪ መር ኢኮኖሚ የካሊድዚ ማህበረሰብ ላይ ከፍተኛ ጫና እያሳደረ የሚገኝ ሲሆን ነገር ግን የካሊድዚ ማህበረሰቦች ባህልና ወጋቸውን ጠብቀው ለመሄድ ከፍተኛ ጥረት በማድረግ ላይ ይገኛሉ። ለዚህም እንደ ማሳያ የሚቆጠረው ዓመታዊው የትዳር ገበያቸው ነው። ነገር ግን ይህንን በማድረጋቸው ከተቀረው ማህበረሰብ በተለየ እንዲታዩ ከማድረግ ባለፈ ላሉበት ድህነት እንደ ዋነኛ ምክንያት ተደርጎም ይቆጠራል። ከተቀረው የቡልጋሪያ ክፍል ለየት ያለ አለባበስና የአኗኗር ዘዬ ያላቸው ሲሆን ለገበያው የሚደረገው ዝግጅትም የአልባሳትና ውጫዊ ገጽታን የማሳመር ብቻ ሳይሆን የካላድዚ ወጣት ሴቶች ባህልና ወጋቸውን በሚገባ እንዲማሩ ከመደረጉም ባሻገር ለትዳር ብቁ እንዲሆኑና ኃላፊነት እንዲሸከሙ የሚያስችላቸው ሙያና እውቀቶች እንዲማሩ ይደረጋል። ከልጅነታቸው ጀምሮም የድንግልናቸውን ዋጋ እንዲሁም ለትዳር ሲደርሱ ለቤተሰቦቻቸውን የሚሰጠውን ክብርና ገንዘብ በሚገባ እየተነገራቸው እንዲያድጉም ይደረጋሉ። ይህን ጥሳ የተገኘች ሴት ግን ከነ ቤተሰቦቿ ከማህበረሰቡ እንድትገለል ከመደረጉም ባሻገር በህብረተሰቡ ዘንድ ያለውን የቤተሰቦቿን ክብር ዝቅ እንዳደረገች አንገትም እንዳስደፋች ተደርጎ ይቆጠራል። በካላድዚ ማህበረሰብ ሴቶች መደበኛ ትምህርታቸውን ከሚማሩ ይልቅ የቤት ውስጥ የማብሰልና የእጅ ስራ ሙያዎችን እንዲማሩ ይበልጥ ይበረታታሉ። ይህም ለትዳር ህይወቷ እጅግ ወሳኝ ነገር ተደርጎ የሚቆጠር ሲሆን ለልጆቿና ለቤቷ ብቁናት ያደርጋታል በሚል ይታሰባል። በተለይም የካላድዚን ባህላዊ ልብሶች አሰራር ሴቶች በሚገባ እንዲማሩ የሚደረግም ሲሆን ምክንያቱም ደግሞ ባህላቸው ሳይቋረጥ ለቀጣይ ትውልድ መተላለፉን ለማረጋገጥም ነው። ልጃገረዶቹ የገበያው ቀን ሲደርስ ለውጫዊ ውበታቸውና ለሚለብሱት ልብስና ጌጣጌጥ ከፍተኛ ትኩረት የሚሰጥም ሲሆን ከዚህም በተጨማሪ በገበያው ላይ ከሰዎች ጋርም ሆነ ከመረጧቸው ቤተሰቦች ጋር የሚኖራቸውን ተግባቦት በተመለከተ በሚገባ እንዲሰለጥኑ ይደረጋል። ከዚህም በተጨማሪ የወላጆቻቸውን ቤት ለቀው ወደ ትዳር ሲገቡም ስለሚያጋጥማቸው ፈተናዎች በመንገር
በመምከር ስነ ልቦናቸውን በሚገባ እንዲያስተካክሉ ይደረጋሉ። ይህንንም የሚያደርጉት በቤተሰብ ውስጥ ያሉ ትዳር ውስጥ ካሉ ሰዎች በሚሰጣቸው ተሞክሮ አማካኝነትም ነው። ይህ በየዓመቱ የሚደረገው ገበያ በከፍተኛ ድምቀት የሚካሄድ ሲሆን በቀለማትና በሙዚቃዎችም ያሸበረቀ ትልቅ ድግስም ነው። ይህም ታዲያ ከመዝናኛነቱ ባሻገር ግን ከፍተኛ የቢዝነስ ድርድሮች የሚደረጉበት፣ የትዳር አጋሪ መምረጥ ከባድ ውሳኔ የሚደረግበት ቦታ መሆኑ አይዘነጋም። በስፍራው የሚካሄደው የአቻ መረጣ ብቻ ሳይሆን ልጃገረዶቹ አምሮና ተውበው የባህላዊ ዳንሶችን በማሳየትና በመስፈን ምን ያክል ባህላቸውን እንደሚያውቁ የሚያሳዩበትም ጭምር ነው። ከመረጣቸው ሰው ጋርም በሚገባ በመነጋገር ያላቸውን የንግግርና የመግባባት ክህሎት ያሳያሉ። ከዚያም ወንዱ የመረጣትን ሴት ቤተሰቦቹን በማናገር ለማግባባት ይሞከራል። ይህንንም በመሃል ሆነው የሚያስማሙት እድሜያቸው የገፋ የማህበረሰቡ የተከበሩ ሰዎችም ሲሆኑ ከዚህ በኋላ ቀጣዩ ጉዳይ የሚሆነው የዋጋ ድርድር ይሆናል። ዋጋው የሚወሰነው በሴቷ የውበት የእውቀት መጠን እንዲሁም ደግሞ በሁለቱ ቤተሰቦች የሀብት መጠን ሲሆን ሂደቱ ረዥም ጊዜ የሚፈጅና የጦፈ ክርክር የሚካሄድበትም ጭምር ነው። በጥቅሉ የአንዲት ሴት ዋጋ ከ500 እስከ $1500 ድረስ ሊደርስ ይችላል። ይህ ባህል ታዲያ በአንዳንድ ሴቶች ዘንድ ከፍተኛ ተቀባይነት ያለውና ማህበረሰባቸውን ተቀብለው ወግና ባህሉን ለቀጣይ ትውልድ የሚያስተላልፉበት መንገድ እንደሆነ ቢያምኑም በሌሎች ሴቶች ዘንድ ግን በራሳቸው የወደፊት ህይወት ላይ የመወሰን መብታቸውን የተነጠቁ ያህል እንዲሰማቸው ያደርጋል። እንዲህ ባለ መልኩ የሚያስቡ ሴቶችም በተለያዩ ወቅቶች ከቤተሰቦቻቸው ጠፍተው ወደ ሌሎች ሀገሮች በመሄድ ይህንን ልማድ እንደ ኋላ ቀርና የሴቶችን መሰረታዊ መብቶች የጣሳ አድርገው የሚወስዱም ሲሆን ይህም በብዙዎች ዘንድ ይህንን ልማድ እንዲቃወሙትና መጨረሻው መቃረቡን አመላካች እንደሆነ ተደርጎ ይቆጠራል። የካላድዚ ቤተሰቦች ሴት ልጆቻቸውን ወደ ገበያ ይዘው የሚወጡበት የራሳቸው የሆነ ምክንያት ያላቸው ሲሆን አንዳንዶች የልጃቸው የወደፊት ህይወት ተጨንቀው እና ጥሩ ሰው እንድትመሰረት በማሰብ የሚያደርጉት ያሉም ሲሆን አንዳንዶች ደግሞ ልጆቻቸውን እንደ ዕቃ በመሸጥ ለሚያገኙት ገንዘብ ብለው ብቻ የሚያደርጉት የቢዝነስ ገበያ ሲሆን ይስተዋላል። ይህንንም ተመልክቶ በገበያው ላይ በሚቀርቡት ሴቶች መካከል የተፈጠረው ልዩነት ምናልባትም ይህ ባህል ወሳኝና መሸጋገሪያ ላይ እንዳለ ጠቋሚ መሆን ይችላል። አንዳንድ ሴቶች ዓመታዊ ገበያውን ጓጉተው ሲጠብቁ፣ ሌሎች ደግሞ አጥብቀው ይጠሉታል። ምናልባትም የካላድዚ ማህበረሰቦች የዚህም ባህላዊ ትውፊት የሴቶችን መብትና ኢኮኖሚያዊ ጥቅምም ማመጣጠን ካልቻሉ በቀጣይ የመዝለቁ ነገር አጠያያቂ መሆኑ እንደማይቀር ግልጽ ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበር። ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ፣ እንዲሁም እኔን ሰፖርት ለማድረግ ይሄን ቻናል ሰብስክራይብ ማድረግ ትችላላችሁ። መልካም ጊዜ